ዛሬ ይዘንላችሁ የመጣ ነው ሙሉ ለሙሉ ግንባታቸው የተጠናቀቀ ካዛንቺስ ላይ የሚገኝ አፓርትመንት ቤት ነው። ይሄ ለዚህ ስንገባ ሰፋ ያለ ሳሎን እናገኛለን። በዚህ በኩል ባልከኒ ይኖረዋል። በዚህኛው በኩል ኪችን ይኖረናል። እዚህ ጋር የሃንዶች ቦታ ነው። ወደ ኪችኑ ስንመጣ እንደዚህ ሰፋ ያለ ኪችን ይኖረዋል። ሙሉ ለሙሉ አፕሊያንሶቹ ተገጥመዋል። እዚህ ጋር የላውንደሪ ቦታ ይኖረናል። እዚህ ጋር ስንመጣ ለረዳት ክፍል የሚሆን ቦታ ነው። እዚሁ የራሷ መታጠቢያ ይኖራታል። የሆነ ቦታ ነው ማለት ነው። ቀጣይ ወደ መኝታ ቤቶቹ እንሄዳለን። ወደ መኝታ ቤቶቹ ስንሄድ በዚህ ጋር በኮሪደር አልፈን የምናገኛቸው ሶስቱ መኝታ ቤቶች እዚህ ጋር ይገኛሉ። እዚህ ጋር የልጆች መኝታ ቤት፣ ይሄኛው ማስተር ቤድሩም ነው። ሰፋ ያለ ማስተር ቤድሩም ይኖረዋል። ሄዱ እንደዚህ ነው የሚሆነው። የተፈጥሮ ብርሃን የተፈጥሮ አየር በደንብ ያስገባል። ጥሩ ቬንቲሌሽን ያለው ማስተር ቤድሩም ነው። እዚህ ጋር እንደ ዋኪንግ ክሎዜት የሚሆን ቦታ ነው። ሰፊ የሆነ የልብስ ወደዚህ ስንመጣ ማስተር ባዝሩሙ ነው። የተፈጥሮ ብርሃንም የተፈጥሮ ላይትም ያስገባል ማለት ነው። ቀጣይ ወደ ሁለቱ መኝታ ቤቶችና ወደ ጋራ መታጠቢያ እንሄዳለን። እዚህ ጋር የጋራ ኮመን ባዝሩም ይኖረዋል። የጋራ መታጠቢያ ማለት ነው። ሁለቱ ቤቶች የሚጠቀሙበት እዚህ ጋር አዲሽናል አናዘር ቤድሩም ማለት ነው። የተወሰኑ ስራ ይቀረዋል። እዚህ ጋር ካፖርድ አለው። ሰፋ ያለ ካፖርድ ይኖረዋል። ዘን ሶስተኛ መኝታ ቤት እዚህ ጋር ይኖረናል። የልጆች መኝታ ቤት እንደምትመለከቱት ቁም ሳጥን ተገጥሞለታል። ይሄንን ይመስላል ማለት ነው። ይሄ ቤት የመጨረሻ ፍሎር ላይ ቴራስ ይኖረዋል። ሙሉ ለሙሉ ተደርጎ የተሰራ ነው። በፍሎር ሁለት ቤት ነው ያለው። እዚህ ጋር ደረጃ የጋርቤጅ ሹተር እዛ ጋር ይኖረናል። ሊፍት ተገጥሞለታል። ገዝታችሁ ቀጥታ የምትገቡበት ቤት ነው። ስልክ ከስር እናስቀምጣለን። ደውልን፣ ኮንታክት አድርጉን። በአካል መጥታችሁ ቤቶቹን መጎብኘት ትችላላችሁ። ስለ ቆይታችሁ እናመሰግናለን።